ያው ምንጭ ወይ ኖርማሊ ግን ተወሰነ ነገር ተፈራሃሉ ድምግላስ ሙክር ሐውጃኖ ይርጋበበ በ1967 አካባቢ የነበረው ጦርነት ተከትሎ የደርግ ስርዓትን ከመቃወም በዛ ላይ በጊዜ ከራያ አካባቢ የበቀለ በጣም ጀግና ወንድማችን ነው። ከ1967 በኋላ በተደረጉ ጦርነቶች ከሀየሎም ማርያ ጋር በጎን በመሆን ራሱ ብቻው ችሏቸው የመራቸው በጣም ብዙ ውጊያዎች ነበሩ። ከነዛ ውጊያዎች ከ1984 ዓመተ ምህረት በፊት በፕላን ደረጃ ተቀምጦ የነበረው የራያን ህዝብ በአራት አካባቢ ተከፋፍሎ የነበረው ወደ ትግራይ፣ ወደ የጁ፣ ወደ ዋግ፣ ወደ ላስታ ተብሎ ተከፋፍሎ የነበረው በሁለተኛ መንገድ ደግሞ ከዋጃ ወደዚህ ያኔ ከጎቦ ወንዝ እስከ አሮርሻ ከአሮርሻ እስከ በርተክላ እየተባለ እየተከፋፈለ የነበረውን ቦታ ለሁለተኛ ጊዜ ሰፊ በሆነ ከዋጃ አካባቢ ሲከፈል ለውይይት ቀርቦ ነበር። ጠቅላላ ያለ ነው የምነግራችሁ። በዛ የውይይት ውስጥ ሐውጃኖ የተለየ አይዲያ ነበረው። የራያን መከፋፈል ወይም የራያ እንደ አዲስ በዘመናው በሁለት መንገድ መከፈሉ በጣም ቁጥር አንድ ይቃወም የነበረ ታጋይ ነው። ስለዚህ በመቃወሙ ምክንያት የራያ ልዩነት ይፈጥራል ወይም ራያን ይበታትናል በማለቱ ብቻ በሴራ ያ ሰው እንዲገደል ተደርጓል ማለት ነው። ሐውጃኖ ወይም ደግሞ ይርጋበበ ሐውጃኖ የሚባለው ጃኖ የምትባል በጣም የሚወዳት እህቱ ነች። ስለዚህ የራያ ህዝብ ትልቅ ነገር ነው። የጦር መሪ ሆኖ በእህት መጠራት ማለት የራያ ህዝብ ለሴት ያለውን ክብር በዚህ በአሁን ጀነሬሽን ሌዲስ ፈረስት የምንለው የራያ ህዝብ ከሀገር በፊት ሴትን በማክበር በሴትን መጠራትም ያቀበታል ለማለት ያክል ነው። እህቱ ነች ሐውጃኖ የምትባል ወይም ጃኖ የምትባል እህቱ ነች። ስለዚህ ይሄን አይነት ልዩነት በመፍጠሩ በዚህ በሴራ በቢአድን ዲፔሌክ በነበረው በሁለቱም አንድ ስለነበሩ ይሄን ልዩነት ለምን ተቃወመ በሚል በሴራ ባለበት በእጅ ቦምብ ከጥይት ተኩስ ባለፈ በእጅ ቦምብ ተደብድቦ ተገሏል። የተቀበረበት ቦታ እንዳይታወቅም በጣም ለብዙ ዘመናቶች እንዲደበቅ ተደርጎ ቆይቷል። ከዛ በኋላ ከስንት ጊዜ ፍለጋ በኋላ የት እንደተቀበረ ተገኝቶ አጽሙ ወደ አገሩ 2011 ዓመተ ምህረት አላማጣ መጥቶ በክብር አጽሙ አርፏል ማለት ነው። ሁለተኛው ጥላሁን ይግዛው አበራ ተድላ ዋሃዱ ማለት ነው። ስለዚህ እሳቸው የና አበራ ተድላ ማለት የነ ጥላሁን ይግዛው እህቱ ሳራ ይግዛው የአፄ ኃይለ ሥላሴ የአልጋ ወራሽ አስፋወሰን ኃይለ ሥላሴ ጋብቻ የፈጸሙ ናቸው። ያ ማለት ከአፄ ኃይለ ሥላሴ ጋር የራያ ህዝብ ጋብቻ ፈጽሟል ማለት ነው። ጋብቻ የተፈጸመበት አንድ ትልቅ ታሪክ እዚህ ያለ ልጥቀሰው። በጣም ብዙ የመሳፍንት ልጆች ተቀምጠው እየበሉ ነው። ምግብ እየተበላ አፄ ኃይለ ሥላሴ ይመጡና ሁሉም ሰው ከመቀመጫ ተነስቶ ምግቡን ትቶ ለአፄ ኃይለ ሥላሴ እጅ ይነሳል። አንዲት ጀግና የራያ ልጅ ለአፄ ኃይለ ሥላሴ ተነስታ እጅ አልነሳችም እና እንዴት እጅ አልነሳችም ሲባል ከሰው በላይ እህል ይበልጣል። ስለዚህ ከእርሶ በላይ እኔ የማከብረው አባቶች የሚያከብሩት እህል ስለሆነ ማዕድ ሳይነሳ ተነስቼ ለእርሶ እጅ አልሰግድም ትላለች። ከዛ ምን ይደረጋል? ይቺ ልጅ የማን ልጅ ናት ይባልና ይጠናል። የተድላ ዋሃዱ ማለት በኢትዮጵያ የኢትዮ ጣሊያን ጦርነት ላይ የግራ ዘማች የሚባሉ የነበሩትኝ ተድላ ዋሃዱ ወይም ደግሞ ጨርጨር አካባቢ ዕርቀ ተድላ እየተባለ የሚጠራው የተድላ ዋሃዱ የልጅ ነች ማለት ነው። ተድላ ዋሃዱ በሚኒሊክ ጦርነት የግራ ዘማች ተብለው ከአፄ ሚኒሊክ ጎን በመሰለፍ የራያ በሙሉ ከአላ ምላሽ ያለው በሙሉ ራያን አሰባስበው ዘመቻ የመሩ ግን አብዛሃ በኢትዮጵያ ታሪክ ውስጥ የራያን ህዝብ ታሪክ እንዳይጠቀስ ቢደረግም ግራ ዘማች ሊባሉ በሚኒሊክ ጊዜ በጣም ትልቅ ታሪክ የሰሩ አባት ናቸው ማለት ነው። ከዛ በኋላ ምንድነው እናቱ ሮቢት ነች፣ አባቱ መጫው ነው። ከሳራ ጋር ጋብቻ ይፈጸማል። ከጋብቻ በኋላ የቀዳማዊ ኃይለ ሥላሴ ስርዓት ከወደቀ በኋላ የመንግስት ስርዓት የነበረውን ስርዓት ለመቃወም የተማሪዎችን አመጽ ለመጀመሪያ ጊዜ እንደ ራያ አይደለም። እኛ ጥላሁን ይግዛውን የምናስበው እንደ ራያ ዝቅ አድርገን ሳይሆን እንደ ኢትዮጵያ ከፍ አድርገን ጀግናችን ነው። ስለዚህ የተማሪዎችን አመጽ በመምራት በነበረው ግርግር የኢትዮጵያ ህዝብ መሬት ላራሹ የሚለውን እንቅስቃሴ በመላው ኢትዮጵያ እንዲስፋፋና እንዲመራ ያደረገ በጣም ጠንካራ ልጅ ነው ማለት ነው። ከዛ በጊዜ የነበረው ስርዓት ምንድነው የተባለው? የመሳፍንት ልጆች ወደ ራሻ እየሄዱ ትምህርት ይማሩ ነበር እና ጥላሁን ይግዛው ወደ ራሻ ሂድና ይሄን ግርግር ከምታነሳ እንደዚህ አይነት ተቃውሞ ከምታነሳ ራሻ ሀገር ድረስ ሂደህ ትምህርት ተማር ሲባል የኔ ራሻ ሄዶ መማር ሳይሆን የኢትዮጵያ ህዝብ እንደ ህዝብ መሬት ማግኘት አለበት፣ ነፃ መውጣት አለበት የሚል ስለነበረው ነፃ ሕክምና፣ ነፃ መሬት፣ ነፃ የሆነ ፍሪ የሆነ አድሚኒስትሬሽን መፈጠር አለበት ብሎ በጣም ይታገል የነበረው በጣም ጀግና ወንድማችን ነው ማለት ነው። ከዛ ምንድነው የተደረገው? የተማሪዎች አመጽ ሲፈጠር
በክላሽ ዩኒቨርሲቲ ውስጥ በነበረው ቶክስ መመላለስ ውስጥ ጥላሁን ይግዛው በነበረው የቶክስ ምልልስ ተመትቶ ቆሰለ ማለት ነው። ከቆሰለ በኋላ ውስጥ ላይ ሌላ ሴራም ስለነበረው ጥላሁን ይግዛው በፍጥነት ሕክምና ሄዶ መዳን እንደሚችል ስለሚታወቅ ወደ ሕክምና እንዳይወጣ እዛ ቦታ እንዲቀመጥ ተደረገ ማለት ነው። ስለዚህ ጥላሁን ይግዛው አበራ ተድላ ዋሃዱ ማለት የራያ ሳይሆን የኢትዮጵያ ሕዝብ ዛሬ ቀን መሬት አለኝ ብሎ የሚከራከረው ርስት አለኝ ብሎ የሚከራከረው ነፃነት አለኝ መማር መታከም አለብኝ የሚለው ነገር የፈጠረው ዝቅ ሲል የራያ ልጅ ከፍ ሲል ኢትዮጵያዊ ጥላሁን ይግዛው ይባላል ማለት ነው። ሶስተኛው ኢያሱ ሁሴን ወይም ደግሞ በቅጥል አባ ኮስተር ብዬ በጠራው ሙላ ደስ ይለኛል። ኢያሱ ሁሴን ማለት በድሮ በ1996 እና 95 ዓመተ ምህረት ጀምሮ የሚያድ በሰከንድ አሲምባ እየተባለ የሚጠራ የነበረው ከአሲምባ ጉሎ መኸዳ የሚባለው ሁለተኛ አሲምባ ሰከንድ የነበረው አለባት አካባቢ ነው ትግሉ ይንቀሳቀስ የነበረው። ስለዚህ የኢህአዴግን ስርዓት በመቃወም በኃላፊነት ደረጃ እስከ ወልዲያ ጀምሮ ሙሉ የሚባለውን አካባቢ በመምራት ይታገል ነበር። ምንድነው ያደረገው? የኢህአዴግን ስርዓት ለመታገል ከሌሎች ፓርቲዎች ጋር በመቀላቀል ትግል ታግሏል ማለት ነው። ከዛ በኋላ የስበራያን ትግል ሲመጣ በአርዲፒ ውስጥ በመስራች የራዲፓ በመስራችነት የስበራያ ቁጥር 1 አንቀሳቃሽ የሚባለው ኢያሱ ሁሴን ወንድማችን በ2015 ዓመተ ምህረት ላይ ግንቦት 10 ላይ በየአማራ ታጣቂ ኃይሎች በተኛበት በመሳሪያ ተደብድቦ ተገሏል ማለት ነው። ኢያሱ ሁሴን ቲፒኤልኤፍን ደሴ ከተማ ላይ ሆኖ ሲቃወማል። በጣም የሚገርም አንድ ታሪክ ደሴ ከተማ ውስጥ እየተማረ ቲፒኤልኤፍን በጣም ይቃወም ነበር እና እዚህ ውስጥ ካለ ንጉስ ካህሳይ አገዘው በአጋጣሚ በጣም ጓደኛው ነው የቅርብ ጓደኛው ነው ያቆም ይሆናል እና ደሴ ውስጥ ምንድነው የተደረገው? ቲፒኤልኤፍን በጣም ከመቃወም ብዛት አንደርግራውንድ ታስሮ ነበር። ከዛ ታስሮ እንድንለቅህና እንድትማር ከተፈለገ የእኛን ስርዓት መከተል አለብህ የተባለ። ስለዚህ የእናንተን ስርዓት አልከተልም በማለት ለ20 ምናምን ዓመታት እየታገለበቷል። መጨረሻ ላይ ግን በጣም በሚያሰቅቅ ክብር በማይገባቸው የጀግናን ትርጉም በማይረዳቸው አካላቶች ተደብድቦ በዚህ መልኩ ህይወቱ አልፏል ማለት ነው። ስለዚህ የራያ ዛፍ ቢቆረጥም ነገ ጧት ይበቅላል ነው። እሱም ብቻም አይደለም ጫፉን ቆረጡት እንጂ ስሩ አይደለም የተቆረጠው። ያ ማለት ስሩ ካለ ግንዱ ቢቆረጥ መልሶ ያብባል ማለት ነው። አመሰግናለሁ። ታንኪዩ እና የመስላል ሀሳቡ ማለት የምፈልገው የራያ ሰው በሚዲያ የምታውቁት ሰው ይሄን ጨረታ አሸንፈው